ከ10 ሰዎች አንዱ ስር በሰደደ የኩላሊት ህመም የተጠቃ ሊሆን እንደሚችል ያውቃሉ? ጤና ይስጥልኝ። ዶክተር ወርቅአገኘሁ ኃይሉ እባላለሁ። የኩላሊት ህክምና ስፔሻሊስት ሐኪም ነኝ። በዶክተርስ አላያንስ ጀነራል ሆስፒታል እሰራለሁ። ስለ ስር የሰደደ የኩላሊት ህመም ወይም ደግሞ ሲኬዲ እንነጋገራለን። ክሮኒክ ኪድኒ ዲዚዝ ወይም ስር የሰደደ የኩላሊት ህመም የምንለው 3 ወርና ከዚያ በላይ የቆየ የኩላሊት ህመም ወይም መጎዳት ነው። በዓለም ላይ ከ10 ሰዎች አንዱ በዚህ ህመም ተጠቂ ነው። ነገር ግን ህመሙ እንዳለባቸው የሚያውቁ ሰዎች በጣም ጥቂት ናቸው። ተገላጭ የሆኑ የህብረተሰብ ክፍሎች ህመሙ እንዳለና እንደሌለ ሄዶ በመመርመር ብቻ የሚረጋገጥ ህመም ነው። ክሮኒክ ኪድኒ ዲዚዝ ወይም ሲኬዲ ወይም ስር የሰደደ የኩላሊት ህመም 5 ደረጃዎች አሉት። ከደረጃ 1 እስከ ደረጃ 5። ይህም የደም ምርመራ በመውሰድ ክሪያቲን በሚባል የማጣራት ደረጃውን ካልኩሌት በማድረግ ወይም በማስላት የሚታወቅ ነው። ደረጃ 1 የሚባለው ሲጀምር ያለው የህመሙ ደረጃ ነው። ደረጃ 5 የምንለው ደግሞ የመጨረሻው ደረጃ ነው። ዋና ዋና ምልክቶቹን ስናይ በተለይ ከደረጃ 1 እስከ ደረጃ 3 ያለው የኩላሊት ህመም ምንም አይነት ምልክት በታካሚው ላይ ላያሳይ ይችላል። ከደረጃ 4 እና 5 ላይ ያሉት የተለያየ ምልክቶችን በምግብ አለመብላት፣ ማቅለሽለሽ፣ ማስመለስ፣ የሰውነት እብጠት እና መድከም የመሳሰሉትን ሊያሳይ ይችላል። ህመሙ የሚታወቀው ምርመራ በማድረግ ነው። ወደ ሐኪሞ ሄደው የደምና የሽንት እንዲሁም የአልትራሳውንድ ምርመራ እንዳስፈላጊነቱ በማድረግ አንድ ታካሚ የቆየ የኩላሊት ህመም ወይም ሲኬዲ እንዳለውና እንደሌለው ማወቅ ይቻላል። ዋና ዋና የሲኬዲ ወይም ስር የሰደደ የኩላሊት ህመም መንስኤዎች የምንላቸው የስኳር ህመም፣ የግፊት ህመም፣ ግሎሜሩሎኔፍራይቲስ ወይም ደግሞ የኩላሊት ክፍል መቆጣት እንዲሁም የሽንት ቱቦን ሊዘጉ የሚችሉ ጠጠር፣ እጢ የመሳሰሉት ነገሮች እንደ መንስኤ ይቆጠራሉ። ህክምናውን ስንመለከት በዋናነት ተጋላጭ የሆኑ የህብረተሰብ ክፍሎች በመከላከል ስኳርን በመታከም ግፊትን በመታከም ውፍረትን በማስተካከል መከላከል ላይ መሰረት ያደረገ ህክምና ማድረግ የተሻለ ነው። እንዲሁም እንደ ኩላሊቱ ህመም መንስኤውን ሙሉ በሙሉም ሆነ በከፊል ማከም ይቻላል። የህመሙ ደረጃ ወደ መጨረሻ ደረጃ ላይ ከሄደ በኋላ መመለስ የማይችል ሲሆን ኩላሊትን ተክቶ ሊሰሩ የሚችሉ ህክምናዎች እንደ ንቅለ ተከላና ሄሞዳያሊሲስ ወይም ፔሪቶኒያል ዳያሊሲስ የኩላሊት እጥበት ህክምና በማድረግ ማከም ይቻላል። ይህንንና የመሳሰሉትን የኩላሊት ህመም ህክምና ለማግኘት ወደ ሆስፒታላችን ወደ ዶክተርስ አላያንስ ጀነራል ሆስፒታል ቢመጡ አገልግሎቱን ያገኛሉ።